ኮንሽስ እና ሰብኮንሽስ ማይንድ። ይሄ ኮንሽስ ማይንድ አሁን ኮንሽስ ያልሆነበት አእምሯችን እስከተወለድንባት ሰዓት ድረስ ደል የነበረ ነው፣ ስራ ያልነበረው ነው ኮንሽስ። አሁን ኮንሽስ የሆንበት አእምሮ ከተወለድን በኋላ ሰብኮንሽስ ማይንድ ስራ እየፈታ ኮንሽስ ማይንድ ግን ስራ እየያዘ መጣ። በሰብኮንሽስ ማይንድ ባልነበርንበት ጊዜ ኮኔክሽናችን ከፎርዝ ዲ ጋር አለም ከፊፍዝ ዲ ጋር ነው፣ ከመላይካ ዓለም ጋር ነው። ለዚህ ነው ህፃናትን መላክ ያጫወታቸዋል የሚባለው። የጥበብ ጥግን የምታየውን እዚህኛው ደረጃ ላይ ነው። የጥበብ ጥግ የህፃን ልጅ እንባ ነው። የጥበብ ጥግ እኮ ነው። ህፃን ልጅ ካለቀሰ እኮ ምድርም ሰማይ ማብሮት ያለቅሳል። ለዛ ነው ህፃን ልጅ እያለቀሰ መተኛት የማይችለው የጠላት ልጅ እንኳን ቢሆን በዚህ ጊዜ ያለው ከውኑ ስለሚጨነቅ